ለሰራችሁት ብቻ ሳይሆን ገና ልትሰሩ ስላላችሁ ኃጢአት ጭምር ዋጋ ተከፍሏል። ስለዚህ ገና እነሱ ከማጉረምረማቸው በፊት እግዚአብሔር አምላክ ይቅር ብሎ ውሃ ሰጣቸው። ከእግዚአብሔር ጋር ከመጠላታቸው በፊት እግዚአብሔር ይቅር ብሏቸዋል። ለዚህ ነው እግዚአብሔር ፔሽንትሊ ሙሴ እናንተ የተረገማችሁ እናንተ በቃ አመፀኞች ብሎ የሚለውን ህዝብ እግዚአብሔር ይቅር ብሎታል። እኔ ይቅር ብያለሁ አለ እግዚአብሔር። ውሃ ሰጣቸዋል፣ ይጠጣዋል፣ ይርኳል። እግዚአብሔር ታጋሽ አምላክ። በእግዚአብሔር ትዕግስት ውስጥ መዳናል። በእግዚአብሔር ትዕግስት ውስጥ ረፍታል። በእግዚአብሔር ትዕግስት ውስጥ ማለፋል። አሜን። መተዋል። ትታችሁ የምታልፉበት ትልቅ የእግዚአብሔር ሞገስ ነው። ትልቅ የእግዚአብሔር ጸጋ ነው። የእግዚአብሔር ይቅርታ። እንጀራው አይቀየርም። ለምንድነው እንጀራው የማይቀየርበት ምክንያት? እነሱ በጢሃ ሲመኙ እግዚአብሔር በጢሃውን ለምን አልሰጠም? እነሱ ዱባ ሲመኙ ለምንድነው እግዚአብሔር ዱባ ያልሰጠው? እነሱ ሽንኩርት ሲመኙ እግዚአብሔር ሽንኩርት ለምን? እግዚአብሔር በየአይነት ማቅረብ አይፈልግም። እግዚአብሔር ጋር የተለያየ ምግብ የለም። እግዚአብሔር ጋር ያለው ምግብ አንድ ብቻ ነው። አንድ ጣዕም ያለው ምግብ ብቻ ነው።